ነዳጅ ሰሞኑን ሰምታችኋል። አንደኛ እስከ ጅቡቲ የምንገዛው እኛ ነን። ነዳጁ መንግስት ይገዛል፣ እኛ እንገዛለን፣ ወደ ሁሉም ሰፈር ይሄዳል። አንዳንዴ ደግሞ ነዳጅ እንገዛለን፣ የገዛውን ነዳጅ ግለሰብ ገዝቶ በራሱ ስቶር ያስቀምጣል፣ በራሱ ማደያ። የገዛን 100 በርሜል ነው፣ የገዛን ከ3 ቀን በፊት ነው። ግን ቀኑ 26 27 ከደረሰ ዋጋ ሊቀየር ይችላል። ነዳጅ የለኝም ይላል። አለኮ ታች ጉድጓድ ውስጥ የኛን ነዳጅ በረከሰ ገዝቶ የለኝም ብሎ ወረፋ ሰልፍ ያስቀምጣል። አሁን ባለው ሲስተም ነዳጅ ከተገዛ በኋላ ሄዶ የሚወስደው ሾፌር ታርጋ ቁጥሩ፣ መኪናው ስንት እንዳነሳ ይታወቃል። በጂፒኤስ ፎሎ እናደርጋለን። ካመጣ በኋላ የት እንዳራገፈው እናውቃለን። ይሄ ማደያ 100 በርሜል ወስዶ 10 ወይም 20 ከሸጠ እናውቃለን፣ አውቶሜትር ስለሆነ። 90 በርሜል ይዞ የለኝም ካለ አውጣ ነዳጅ እንለዋለን። ከጀመርን እንደምታውቁት በጣም ጥቂት ወራት ነው። 3% ቀንሷል። አሁን ብታምኑ ባታምኑ 4 ቢሊዮን ብር አውጥተን ኤክስፖርት አድርገን በሱ ሁሉ ነዳጅ ካመጣን በኋላ ነዳጁ ማንም ደላላ እንደፈለገ የሚቸበችበው መፍቀድ ማለት የኢትዮጵያ አጠቃላይ ሀብት ለጥቂቶች መስጠት ማለት ነው።